ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ በዛሬው ዕለት በጎንደር ቀጠና በርካታ ውጊያዎች እየተደረጉ ይገኛሉ። ይህንን አስመልክቶም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ኪሩቤል ጎቤ በቀጥታ የስልክ መስመራችን ተገኝቶ ስላለው የውጊያ ሁኔታና ስላሉት አጠቃላይ መረጃዎች ተደራሽ ያደርግልናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዝኳችሁ። አመሰግናለሁ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል ቃል አቀባይ የህዝብ ግንኙነት መምሪያ ኃላፊ አርበኛ ኪሩቤል ጎቤ እንደምን ሰነበት። አጠቃላይ እንግዲህ በቀጠናው በርካታ ውጊያዎች እየተደረጉ እንዳሉ መረጃዎች ያመላክታሉና እንዲህ ያለው አዲስ ነገር ምንድነው የሚለው ለአድማጭ ተመልካቾቻችን ብታደርስልኝ። አመሰግናለሁ አሜ። እንግዲህ በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅትና አፋብኃ በጥምረት ውጊያ አድርገዋል። እንግዲህ ባደረጉት ውጊያ የብልጽግና ኃይል ከፍተኛ ኪሳራ አስተናግዷል። ውጊያውን ያደረጉት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ወሎ እዝ ናቸው። ጥምር ውጊያውን ያደረጉት ደጋ መንዛ የተባለ ቦታ ላይ ሲሆን ወሎ ላስታ ሳምነው ኮር ከጎንደር ቀጠና ተነስቶ ወደ ወሎ ሲንቀሳቀስ የብልጽግና ኃይል ከተለያየ አቅጣጫ ከበባ በፈጸመበት ወቅት ነበረ። ጉዞ የሰነበተው ወሎ ላስታ ሳምነው ኮር መድከሙን መረጃ የደረሰው የብልጽግና ኃይል ከደብረ ታቦር ከጉና ክምር ድንጋይ ብናት ደጋ መልዛና ብናት እዛው ከተማው የነበረውን ኃይል አሟጦ ከበባ በመፈጸም ሊደመስስ ቢሞክርም በቀጠናው ይንቀሳቀስ የነበረው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሳይቱ ክፍለ ጦር ተወሮ በመድረስ ከከበባ አውጥቶታል። እዞቹ እጅግ ፈታኝ የሆነ ሰዓታትን የፈጀ አስጨራሽ ውጊያ በጥምረት ካደረጉ በኋላ ያለምንም መስዋዕትነት በዜሮ ኪሳራ ከበባውን ሰብረው መውጣት ችለዋል። ከበባውን በጋራ ሰብረው እንዲወጡ ለማድረግ የአፋድ ከፍተኛ አመራር አርበኛ መልካሙ ጣሴና የወሎ ላስታ ሳምነው ኮር አዛዥ አርበኛ ፍቅሩ ኮማንዶ ፍቅሩ ማለት ነው ያደረጉት የስልክ ልውውጥ ጥሩ አስተዋጽኦ አበርክቷል። በመሀል ያለውን አለመተማመን ለማለዘብ ሁለቱ በስልክ ተነጋግረው ነው ወንድም ፋኖዎች ከከበባ እንዲወጡ ዋጋ የተከፈለው። የሳይቱ ክፍለ ጦር ለአስጨራሽ ውጊያ አድርጎ እንግዶቹን ካሳለፈ በኋላ እንደገና ከበባ ውስጥ ገብቶ ድጋሜ ከፍተኛ ውጊያ አድርጎ ከበባውን ፈጥሮ ሰብሮ በድጋሜ መውጣት ችሏል። በተመሳሳይ መልኩ ከሁለት ቀን በፊትም ከቋራ ተነስቶ ወደ መሀል ሀገር ይጓዝ የነበረውን የአፋብኃ ኃይል ጣቁሳ ደልጊ ድኩላ አርባ አካባቢ የጠላት ኃይል መንገድ ዘግቶበት ነበርና ይህንም ሁኔታ የበጌምድር ክፍለ ጦር አሳልፎ መሸኘቱ ይታወቃል። ትናንትም የተደረገው ተመሳሳይ ድርጊት ነው። ሌላው ከጎንደር ከተማ በቅርብ ርቀት ማክሰኝት ከተማ ላይ እስከ ጎንደር ጫፍ ድረስ ማለት ነው ንጋት በአማራ ፋኖ ጎንደር ጠቅላይ ግዛት እዛቶች ክፍለ ጦር ደጃች አስናቀ ብርጌድ እና በአካባቢው ይንቀሳቀሱ በነበሩ የአፋብኃ ኃይሎች ከ10 ሰዓት እስከ 1 ሰዓት ድረስ ከፍተኛ ውጊያ ተደርጓል። ሰሞኑን እንግዲህ ስርዓቱ አዲስ ፕሮፓጋንዳ ስራ ጀምሯል። ምንድነው እያደረገ ያለው? በየከተማው እየዞረ ማህበረሰቡን በማስገደድ የድጋፍ ሰልፍ ለማድረግ እየጣራ ነው የሚገኘው። ተመሳሳይ ድርጊት ለመፈጸም ወደ ጎንደር ከተማ ስርዓቱ ጋሻ ጃግሬዎችን ይዞ ገብቷል። እሱን ታርጌት ያደረገ ልዩ ኦፕሬሽን ነው የተደረገው። በተለይ በአስፈጻሚነት እየተሳተፉ ያሉ አካላት ላይ ከፍተኛ ምት አርፏል። በውጊያው አንድ የወንጀል ምርመራ ኃላፊ የተገደለ ሲሆን ለጊዜው ቁጥሩ ያልታወቀ የመከላከያ ኃይል ተመቷል። በተጨማሪም አንዲት የወንጀል መርማሪ ፖሊስ 4 የፖሊስ አባላትና 2 ሚኒሻ አባላት በከባድ ቁስል አስተናግደው ሆስፒታል ነው የሚገኙት። የወረዳው እስር ቤትም ሙሉ በሙሉ የተሰበረ ሲሆን የወረዳው እስረኛ በሙሉ የወጣበት ሁኔታ ነው ያለው። በአሁኑ ሰዓት ስርዓቱ አስከሬን ለቀማ ላይ ሲሆን ባልጠበቀው ሰዓት በተሰራበት ተልዕኮ ከፍተኛ መደናበር ውስጥ ገብቶ ይገኛል። ተመሳሳይ ማጥቃቶች ስለሚኖሩ ማህበረሰቡም ሰልፍ ምናምን ከሚባል ቁማር ራሱ እንዲያርቅ በጥብቅ እናሳስባለን። የነበረው ሂደት ነው። እጅግ አመሰግናለሁ አርበኛ ኪሩቤል። በተለይ ደግሞ የፋኖን አንድነት ለማምጣት በተለይ የሁለቱ ድርጅቶች ጥምረት በተለይ በጥምረት የተደረጉ ውጊያዎች እንግዲህ አጠቃላይ በመሀል ጎንደር የነበረውን ጉዞም እስከ መሸኘትና መንገድ እስከ ማስከፈት ድረስ የነበረው ትብብር በጣይቱ ክፍለ ጦርና በአሳምነው ኮር ፋኖ መካከል የነበረው አጠቃላይ ከከበባ የማውጣት ሁኔታዎች ከዚህ በፊት የነበሩትን የፋኖ የትግል ሂደቶች የሚያሳዩ ናቸውና ከቅርብ ጊዜ በተለይ የመጡትን እርስ በርስ ፋኖን የማጋጨት የአማራን ትግል ከሁለት የመክፈል ፍላጎት ያላቸው አካላቶች በሰፊው ይታያሉ። ያ ደግሞ ለበርካታ በተለይ ለአማራው ማህበረሰብ አሳሳቢ እየሆነ እየመጣ ነውና የፋኖን ትግልም ችግር ውስጥ ከቶታል ብለው የሚያምኑ ሰዎች አሉና ይሄ መሆኑ በተለይ ያለው ትርጉም ፖለቲካዊ ትርጉም የፋኖን ትግልም ወደፊት አንድ ለማድረግ ትልቅ ድርሻ ስላለው እንዲሁ አጠቃላይ በእናንተ ቀጠናም በርካታ በሁለቱ አደረጃጀት መካከል
ተደጋጋሚ የጋራ ኦፕሬሽኖችን በመፈጸም ትልቅ ስራ እየሰራ ነውና ይህ እንዲጠናከር ያላችሁ አስተዋጽኦ ምን ይመስላል የሚለውንም አብረህ ብትገልጽልኝ። እንግዲህ እኛ በተደጋጋሚ የጠቅላይ ዕዙ ከፍተኛ አመራሮችን ጭምር ተደጋጋሚ የአንድነት ጥሪ ማድረጋቸው ይታወሳል። እንግዲህ ከዚህ በፊት የከፈልናቸው ብዙ ለአንድነት የተከፈሉ ዋጋዎች አሉና እነዛ ዋጋዎች ሁሉ እየተከፈሉ መሰል ድርጊቶችን ላለመፈጸም በጥንቃቄ ነው እየተጓዝን ያለ ነው። ለአንድነት እጃችን በመዘርጋታችን ምክንያት ተደጋጋሚ መስዋዕትነት መክፈላችን ይታወሳል። ከፍተኛ የህዝብ አመራሮችን ጭምር ለአንድነት ስንል እያጣን አሁንም ቢሆን በድጋሜ የሌላ የበቀልና የቁርሾ ስሜት ውስጥ በመግባት ፋንታ በተደጋጋሚ ስለ አንድነት አንድንሁን እየለመን ያለን እና እኛ አሁንም እዛ መስመር ላይ ነው ያለ ነው። ምክንያቱም ድምር ውጤቱ ሲታይ በቀሎችን ለማድረግ ብንሞክር ድምር ውጤቱ ጉዳት የሚያደርሰው ትግሉ ላይ እንደሆነ ስለምናውቅ ምናልባት ትንሽ ግለሰቦች በማወቅም ባለማወቅም የተሸወዱ ካሉ እነሱ ቆም ብለው እንዲያስቡ ነው በተደጋጋሚ እያሳሰብን ስለ አንድነት ጥሪ እያደረግን ያለ ነው። ብዙ ጊዜ እንግዲህ እንደምናስታውሰው የአንድነቱ ጉዳይ በትንሽ አመራሮች እጅ የተወሰነ ሆኖ በመቆየቱ ምክንያት እነዛ ግለሰቦች በግላዊ ፍላጎትና ጥቅም ምክንያት ተሸውደው ሊሆን ይችላል እና ወደ አላስፈላጊ ሁኔታ አባሉንም እየወሰዱ ሊሆን ይችላል ብለን ስላመን ግንኙነቱ በአባል ደረጃ ዝቅ ብሎ እና በዝቅተኛው አመራር ደረጃ ሁሉ እንዲጀመር ከፍተኛ ጥረት አድርገናል። በዛም ምክንያት አሁን አባሉ የገባው ይመስላል እና ብዙ አባል እንደዚህ አይነት የወንድም ላይ የሚደረጉ ዘመቻዎችን ትዕዛዝ ሲሰጠው የማን ደግሞ በተመሳሳይ መልኩ እንደነዚህ አይነት ጠላት ከበባ ሲፈጽምባቸው ከከበባ የአማራ ፋኖ ጎንደር ጠቅላይ ግዛት ሄዶ እነሱን ማውጣት መቻሉ ምናልባት አንዳንድ እኩይ ዓላማ ያላቸው ሰዎች የሚነግሯቸው ነገር ምን ያህል የተሳሳተ እንደሆነ በግልጽ በተግባር የሚያሳይላቸው ሁነት ነው። እሱንም መደበቅ አልፈለጉም። አባሎቹ በግልጽ ነው የተናገሩት። አንዳንዶቹ የአማራ ፋኖ ጎንደር ጠቅላይ ግዛት ሰራዊት መንገድ ላይ ካገኛችሁ ምናልባት ጥቃት ሊደርስባችሁ ስለሚችል መንገድ ቀይሱ የሚል መልእክቱን ላነግረዋቸው እንደነበረ፣ ነገር ግን ከመጡ በኋላ ያገኙት ተቃራኒ እንደሆነ ሁሉ ነው እየገለጹ ያለፉትና ይሄ ለወደፊቱ አንድነታችን አጠቃላይ እንደ አማራ ለምናደርገው አንድነት ትልቅ እርሾ የጣለ ጉዳይ ነው የሚሆነው። እኛ ከዚህ በፊትም ስራችን ለአንድነት ያለን ክፍት በር ይታወቃል። አሁንም እሱን አጠናክረን ነው የምንቀጥለው። ያደረግነውም እሱን ነው። ስለ አንድነት ጉዳይ ግን አሁንም ቀይ መስመራችን እንደሆነ ከዚህ በፊትም ባገኘናቸው መድረኮች ተናግረናል። አሁንም እሱ እንደሆነ ነው የምንናገረው። እጅግ አድርጌ ነው የማመሰግነው። በሌላ ጊዜ እንግዲህ በተለያዩ ወቅታዊና አጠቃላይ የትግሉ ሁኔታ የተመለከቱ የውይይቶችን የምናደርግ ይሆናል። አርበኛ ኪሩቤል ጎቤ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ምክትል ቃል አቀባይ ላደረስከን ወቅታዊ መረጃ፣ አፍላይ ውጊያ መረጃ ከልብ አመሰግናለሁ። በአድማጭ ተመልካቾቻችን ስም ክብር ይስጥልኝ። አመሰግናለን።